እናቴ ስለማታውቀው አሁን ሰው እንደገና ደግሞ አይደለም ነው የሚኖረው ማሬ ባልጋም ሚስት ጋርም እኮ ነው የፍቺ ወረቀት የሚሰጠው። አንድ ኮፒ ላንቺ አንድ ኮፒ ለሱ እኮ ነው የሚሰጠው። እሺ ደሞ ነው ነው ማለት ነው። እኔማ ግን እናቴ አታውቀውም ለማለት ነው። አይ አንቺ ጋር ያለውን ተይው። አንድ ኮፒ ላንቺ አንድ ኮፒ ለሱ ስለሚሰጥ የሱን መላክ ይችላል። የሱን ኢሞ ላይ ለኔ እንዲልክልኝና ቀኑን እንዳየው። እሺ እኔ ደግሞ ማለት ነው ከዚህኛው ባሌ ጋራ ኒካ ነበረኝ። እሷ ስትፋታ እንዴት ነው እኔ ይሄኛውን የምጀናጀነው? ባለትዳር ነበርኩኝ። አሁን እኔ እሱን ተፈታሁ 3 አመት፣ ይሄኛውን ደግሞ ታገባሁ 2 አመት። ልክ ይሄኛው ጋር በተፋታሁኝ በአመቴ ነው ኢብራሂምን ያገባሁ። ራህመት ዘጋ ቢቅርታ በወርሽ ላይ ገባሁ እንጂ እኔን ይዞ አውርቶሽ የምትተዋወቁት እኔ ጋር እህትሽ ተገባችሁ እኮ ወቂ እህትሽ ተገባችሁ እኔ ጋር እያለ ነው። ልንገርሽ ሀገር የሚያውቀውን ነገር እህትሽ ተገባችሁ እኮ በእኔ ጋር እያለ ወልጀም ነው እኮ አንቺዬ። እንዲያውስ ወልዲያ ሞቶባት እጀራ ይዋትም እንደ ሀገራችሁ ሆነሽ ነው። እኔ እኮ ካንቺ ኋላ ያመጣው አስመሰልሽው ሁሉን ነገር። አይ ይኸውልሽ መጀመሪያም እኮ ተናግራለች እሷ የተዋወቁት አንቺ እና እሱ ባልና ሚስት እያላችሁ እኔ ካላይ እኮ ሰራት አላልኩም ሀቢባ። እኔ እኮ አልወጣኝም የተዋወቁት ነው ያልኩት እንጂ እኔ በኒካ አስሯታል ብዬ መልእክት አላስቀመጥኩም። በፊትም አላልኩም እንደዛ ተረጋጊ። የተዋወቁት ነው ያልኩት። በእኔ ላይ ተዋውቀዋል ማለት ይሄን እኮ ምንድን ነው እኔን አግብቶ እያለ ነው የሚያውቃት። ታድርግ አሁን ለታ ያለችው ጀንጅኗት አግብቷት ነው ያለችው አይደለ? በኒካ ላይ ነው ያለችው። እኔ እዛኔ አላገባኝም አልኩሽ እኮ ጠየቀኝ። ያገባት ሳይሆን በኒካዬ ላይ ጀነጀናት ነው እሷን እያወራ ተፋተዋል። አልጀነጀነኝም እኮ እጮኛ አለኝ አልኩት። ራህመት ስትተዋወቁ አልተፋታችም ነበር እሷ። አለቀ። ይሄ እኮ ትልቅ ማስረጃ ነው። እሱን ጠይቂው። አንቺ እህትሽን ወንድሙ ሲያገባ ሰርግ ላይ እንዴት ተዋወቃችሁት? የዛኔ እኮ ልጇችሁ ነው የዛኔ አንድ ኒካ ወርደዋል እያልኩሽ እኮ ነው። እንደገና እኮ ነው የተማረው። መውረድ በቂ አይደለም እኮ እያልኩሽ በቂ ነው። ጠይቂና ሙባረክን ጠይቂ። እንዴት መለሳት? መመለስ ይችላል። መመለስ ይችላል። እንደገና ታስቀመጥኩት ማለት ነው። ሳይጨርስ እንትን ማለት አልነበረብሽ ሀቢባ። አሁን በይ እንዲያትከራከሪ ታያትና ማለት ነው። እኔ በላይቴ ላይ ኒካ አስሯታል አይደለም ያልኩት። እኔ ያልኩት ማንም ሰው የሚያውቀውን ነገር ነው የተናገርኩት። በላይ ላይ ተዋወቃት እንጂ አሰራላችሁ ነው። እኔ ስለማልሆነው ብሎ አስቦ እሷን ለማግባት ያኔ እንትን አለው ከውስጡ እንትን አለው ማለት ነው። ተቀባብሎ ማውራት መጀናጀን ማለት እንደዛ ነው። የዛኔ እኮ አንድ አረብ ሀገር ድረስ ሄደሽ ስልክሽ ተያዘው። ታዲያ ምንድን ነው? ኧረ ተይ ራህመት ተይ፣ አላህን ፍሪ፣ ሞት አለብሽ። ስልክ የተያዘው እሷ እያለች ዱባይ እያለች ስትጀናጀኑ እንዴት ነው ታዲያ? ዱባይ እኮ አዳምጪኝ ሀቢባ፣ ፍቻቸውን አብቅተዋል። የዛሬ 2 አመት ማለት ነው። ከ3 አመት በፊት ነው ፍቼ ጨረሱት። እኔ ኒካያን አውርጄ ራህመት መጣሽልኝ። አንቺ አሁን ይኸውልሽ ኢብራሂም አንቺን ካወቀ በኋላ ጠይባን ከዛ ልክ እሷን ፈቶ ሲጨርስ ወደ አንቺ መጣ። ስለዚህ ለአንቺ ብሎ ጠይባን ፈታና አይደለም፣ እንደዛ አይደለም። እኔ ባለትዳር ነበርኩ። እሷ ሲፈታ ወላሂ ነው ለኔ ብሎ አንቺን ፈታሽ። እውነት ነው። ይሄን እንዴ ወደዛ ተወሰላልቱ እኔ እየተናገርኩ ነው። አንቺም ለሱ እሱን ጠይቁት፣ በቃ እሱን ጠይቁት እኮ አንቺም ለኢብራሂም ብለሽ ባልሽን ፈታሽ። እሱም እኔ መረጃ አለሽ ሀቢባ፣ ነገር እንዳይመጣ በቤተሰብ የእሷን አላውቅም ሀቢባ። እኔ የእሷን አላውቅም። የእሷን እኔ ምንም የማውቀው ጉዳይ የለኝም። ትፍታው ትበለው ፍቅረኛ ይኑራት አላውቅም። ግን እሱ ታውቂያለሽ እኔን የፈታኝ ትክክል ነው። እንደዛ አላልኩም ሀቢባ። መረጃ አንጭልኝ አልኩት። ለኢብራሂም ብዬ ፈታሁ አላልኩም እኮ። ለሱ ብለሽ ፈታው አላልሽም? እንዴት ያለሽ ለሱ ብዬ ፈታው እንዴት ያለሽ? እሱና እኔ ተጣላን፣ አልተስማማንም፣ ተፋታን። መፋታታችን ሲሰማ ጠየቀኝ። ጥሩ በሱ ላይ ተጀናጀሽ ምናምን ብለሽ ነገር አታምጪ። እዛ ቤተሰብ እንዴት ይጣላ? ይጣሉ። እኛ ምን አገባን ታዲያ? እናንተ ያደረጋችሁትን ነገር። ይቺ ልጅ አታሳዝንሽም ራህመት? በድያታለሁ ነው እኔ አላሳዝንም። የመጣችው እያልኩት ነው። እኔ እኮ ባዶ ነው እዛም የተበደልኩት። ሀቢባ ተፈታለች እኮ መማረስ እኮ አይችልም። 3 ኒካ እኮ ጨርሰዋል። እሱን ጠይቂው። ላንቺ ብሎ ነው አይጨርሰው። እሱን ያስጨርሰው ለኔ ብሎ አይደለም። እኔ እነግርሻለሁ ደግሞ እንደው ወደሽ መረጃ አንቺ ነሽ 3ቱን የሚያስጨርሽው። እኔ እነግርሻለሁ። አንዴ ዝም በሉ በቃ ልደውልለት ነው።
አንደቅ ጥያቄዎቻችሁን ላቀርብለት እናንተ ሚዩት አድርጉ። ሰላም አለይኩም ኢብራሂም። አቤት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሀቢባ ነኝ እና ስልኩ ስፒከር ነው። እሺ እሺ እሺ። በመጀመሪያ ከጠይባ ጀምራለሁ። የጠይባን ጥያቄዎች ነው የምጠይቅህ። የመጀመሪያ የጠይባ ጥያቄ የልጄን ድምፅ ከሰማው ዝም በያት። ደውላ አገናኘኝ አለችኝ። የኢርለም ያገናኘው እሺ ማቱ ነው። ከዛ ወዲህ ደወለችና ወይኔ እሺም አገናኝሻ ይቆራረጣል ብላኝ ቀጥታ ልደውልለት ጋይስ። ቆይ ኢብራሂም ቀጥታ ልደውልልክ። በጣም ይቆራረጣል። አንተ ያለህበት ሸበካ የለም መሰለኝ። ቀጥታ ልደውልለት ጋይስ። ስንጣላ ማለት ነው ራህመት ልክ እንደዚህ ያሽከረከረችው ምን ቢያረግ ጥሩ ነው? የልጅን ፎቶ በራህመት ልኮ ራህመት ለኔ እንዲታሳየኝ አረገኝ። ከዛ እዚህ እዩ እንዲህ አለችኝ። አውቃ ልታስቀና ማለት ነው። እዩ የልጅሽን ከሆነ ፈልጊው በእኔ ማግኘት ትችያለሽ ብላ በቲክቶክ እንዲህ አርጋ ሸራርጋ ልጅሽ ማሻአላህ አምሮልሻ ምናምን ብላ ላከችልኝ። ስልክልኝ ብስቅ ብዬ ዝሳለቅስ ማለት ነው። አብራኝ ምሰራ ጓደኛ ነበረችኝ። ከፈለግሽ ጥሪያትና እሷ እውነቱን እሱም የሚጽፍልኝ እሷም የምጽፍልኝ ሁሉን ፍርጥርጥ ታርገው ጥሪልኝ ጓደኛ ነኝ። ሰው አልደበልቅም ብዬ ቆየ። ግን ሚሴጅ አጥፍታለኝ ብለው በጣም እያዋረዱኝ ነው ያሉት። ሚሴጅ አጥፍታለኝ ብለው እኔ ወዲያለሁ እንደምን ምናምን እያረጉ በጣም ብዙ ነገር እያረጉኝ ነው። ጥሪያት አብራኝ ምትሰራለች ትምጣና ታውራ። አሁን የለችም። በፊት አለ ነቢና ሙሐመድ ለሷ እኮ ችግር የለውም እኮ ከኔማ ይጥፋ። ግን ያንን ሁሉ ስትይ ነበር። ልጅን ራሱ ባንቺ ያገናኘኝ አርገሽው ነበር። ያንን ስለምክጂኝ እኮ ነው። አዳምጪኝ ሀቢባ ምክጂኝ ነው ስለምክጂኝ ልጅን ባንቺ ያገናኘኝ አርገሽው አላረክሽም። ሀቢባ እንዴ ተረጋጊ። ሚዩት አርጊ። ጠይባ ራህመት ይሄንንም ትከቻለሽ ሀቢባ። እሺ ይሄን ብቻ ይሄን ከዛ አዳምጪ። ታዲያ ሷህማ ትመጣለ ያችልሽ ልጇን ባንቺ በኩል እንዲያገናኛት ጠይባ ሚዩት አርጊ። ልጇን ባንቺ በኩል እንዲያገናኛት አርገሻል። በዋትስአፕ ሪከርድ ልኬልሻለሁ። እሷው ራሷ ናት ያለችኝ። ብሎክ ሲያደርጋት እንዲህ በዩ ያለችኝ ቀድቼ ልኬልሻለሁ እኮ ዋትስአፕ ላይ አዳምጪው። እሷው በላይ ነው ያልኩት። ኦኬ እሺ አዳምጪው ሪከርዱን። እሷ ናት ያለችኝ ደውላ። ኦኬ መጀመሪያ ልደውልለት ለሱ። ጠይባ ጥያቄ የኢድለት ነው ለመጨረሻ ጊዜ የልጄን ድምፅ የሰማሁት 2 ወር ሆኖኛል። እኔ በሰው ሀገር በልጄ ናፍቆት ተቃጠልኩ። ልጄን እያገናኘኝ አይደለም ነው የሷ ጥያቄ። እና የኛ ጥያቄ ደግሞ ለምንድን ነው ልጇን የማታገናኛት ነው? የኢድለት ነው የሰማሁት ማለት የኢድለት ነው የሰማሁት ማለት ነው። እሺ ጥሩ። ድምጤ ወደ እኔ እየመጣ ነው ማለት ድምፄ ወደ እኔ ስፒከር ነው። ነግሬ ካለው እኮ ላውድ ስፒከር ነው። እና ያው እሷ ሸሽጋ ነው። በምን ምክንያቱን አለመንገሩ አስተተኛ ናት። እያገናኘኋት እያለ የኢርለት አገናኝቻት። ምንድነው ጉዱ ግን? ለምንድነው የሚዘጋው? 10 ጥያቄ የልጄን ድምፅ ከሰማ 2 ወር ሆኖኛል። ለመጨረሻ ጊዜ የኢድለት ነው ድምፁን የሰማሁት። በልጄ ናፍቆት ተቃጠልኩ በሰው ሀገር አለች ስል አዎ ትክክል ናት፣ የኢድለት ነው የሰማችው አልክ። ግን ምክንያቷን አለመናገሯ ስህተት ነው። ምክንያቷ ይሄ ነው ብለክ ጀምረክ ነው የተቋረጠው። ምክንያቷ ምንድን ነው? ምክንያቷማ እሷ ካልገለጠኝ እኔ ገልጠዋለሁ። የኢድለት ነው ያገናኘኋት፣ እውነቷን ነው። ግን ከኢድ በፊት ኢድ ያልፎ ወደዚህ ደወለችና ልጄ ናፈቀኝ ኢብራሂም አለችኝ። ያዲያ ምን አላገናኝሻለሁ ምናምን ብያት እሺ አሁን ወደ መንገድ ሄድ ብዬ ነው ስመለስ ነገ ምናምን አገናኝሻለሁኝ ስላት እሺ አለችኝ። ያ ቀን እንደገና በዛ ቀን ግብት ብል ሪከርዱ ማቆሚያ የለውም፣ ጽሁፍም ማቆሚያ የለውም፣ የማትለይ ጉድ የለውም። አንተማ ልጁን ያስከው አውቄ ባህሎይ ብር ከኔ ለመቀበል ነው በልጁ እያሳበባችሁ እንዲሁም እስከ ዘመዶቼ ማለት ነው የማይፈልጉትን ከነ ዘመዶች ከኔ ብር ለመቀበል ነው እና አውቄ ባህሎይ ብር ማልክም ልጄንም ወደ እናቴ ትሰጣለህ አለችኝ።
አልኩኝና ዝም እንደዛም ብላ ጎልካኛለች። መልስ እንኳን እንዲያልሰጥ እንግዲህ እኔ መልስ መስጠት አልፈልግም። እሷ ብታብድኝ አላብድም። ከዛ እንደዛ ብላ አናገረች፣ ጎለከች፣ ዝም አልኩኝ። 3-4 ቀን ነው አድሬ ወዲያው እናቲቱ ዘንድ ያንን ሊወስጃ ደረስኩኝ። ወስጃ ደርሼ ከዛ ሲኖር ወዲያ 15 ቀን ነው አድሯል። አልደወለኝ ሆና ነው እንጂ ራሱ ታገኘው ቆይ ከእኔ ከመለስኩት 5 ቀን ቢሆነው ነው። ዛሬ ሐሙስ ዕለት ነው የመለስኩትና ልጁ እዛ ታማሚ ወንድም አላትና እሱ ሊገለው መንደር ገብቶ ሙጭቅላው ላይ መንደር ገብቶ ሩህን እንዲያዲያነ ምናምን ሰማሁኝ። ተደውሎልኝ ከርኩኝ። ያንን ልጅዮ በህድ አገኘሁኝ። ተነ ህይወቱ ምንም አላልኩኝ። ልጁን ይዤ ወደ ቤት ተመልሻለሁ። የውሸት ነው ካለኝ ከወደ እናቷ ታጥራና እኔ ውሸታም ትበለኝ እንጂ እኔ ልጇን አልከለከልኩም። ስለሌላው ያለችኝ ደግሞ ጠይቂ። ጠይባ አቤት። ገና ወደ አባቱ ከተመለሰ 5 ቀኑ መሆኑን ታውቂያለሽ? እናቴ ጋር ትናማታ ገና ስልክ ሰራልኝ አቡዬ። እኔ ባለፈው ማንቺ ጋር ስገባ እናትሽ ጋር ደውለሽ ነበር ስባል አረ ስልኩ አልሰራልኝ ብሎ አልደወልኩም ነበር ያልኩት። ግን ትናንትና ሰራ። እንዴት ብዬ ስላት ያው መቼም የትልቅ ሰው ነገር ብዙ ነገር አለው። አንዴ ባትሪው አንዴ ምኑ አለችኝ። ለስልክ ሀጃ ያላቸውም ለሌላው ነገር እንጂና ዝም አልኩኝና አሁን ምጠይቅሽን መልሽ ዋትስአፕ ላይ ልኬልሽ ነበር። እሷ ጋር አወራሁትን ምጠይቅሽን መልሽ። እኔ እንደስ ከዛሬው እንደ ቀልድ አይደለም። ይሄ የሐቅ ነገር ነውና ሐቅ ማወጣበት ቦታ ላይ ቁጭ ብዬ ነው ምጠይቅሽ። እውነቱን ተናገሪ። ሀፊዝ መጥቶት አልመጣም እንደስ ተዛሬ የደበቅሽም ይሁን ምንም ይሁን አልመጣም ይያሽ እሱም ጋራ ተጣልቻለሁ ብዙ ጊዜና እዛም በፊት ብሎኝ አንተ ውሸትህን ነው እኔ ጋር እንዳይመጣ ብዬ ማለት ነው። አይባ ጥያቄው አጭር ነው። እናትሽን ደውለሽ ስጠይቂያት እውነት እናትሽ ጋር ነበር? እናትሽ ጋር ተቀምጦ ነበር? አዎ ስንት ቀን ባነግረኝም ተቀምጦ ልጅየው እንደዛ ሊያረገው ሆኖ ሄዷል ብላለችኝ። ያንን ላንቺ ልኬልሻለሁ ዋትስአፕ ላይ። እኔ ዋትስአፕ ያ ሁሉ ነገር የማይበት ጊዜ ለማሪ እናትሽን አሁን ደውለሽ ልጅሽ ስንት ቀን እሷ ጋር እንደተቀመጠ ጠይቂያት። አጭር በቃ 15 ቀን፣ ሳምንት፣ ወር ምን ያህል ጊዜ አለቀ። እሺ ስለዚህ እናትሽ ጋር ተቀምጦ ስልክ ስላልሰራልሽ ከሆነ ልጅሽን ያላገኘሽው ይሄ ያንቺ ችግር፣ ያንቺ ስልክ አለማግኘት ችግር ወይም የእናትሽ ለስልክ ጥንቃቄ አለማድረግ፣ በእድሜ የገፉ ስለሆኑ ስልክ ቻርጅ ዘግቶባቸው ኔትወርክ ምናምን፣ ይሄ ያንቺ ችግር እንጂ የእነሱ ችግር አይደለም። ኦልሬዲ ልጁ እናትሽ ጋር ተቀምጠን ባትሪ እንኳን ቢዘጋ የማያውቁ ናቸው እኮ እናቴ የምትለው ትልቅ ሰዎች ናቸው፣ በጣም ትልቅ ሰዎች ናቸው። ባትሪ ቢዘጋ እንኳን ይኑረው አይኑረው ባትሪ የማያውቁ ቀድር ማለት ነው። እሺ ኢብራሂም ስንት ጊዜ ነበር የተቀመጠው እናቷ ጋር ልጃችሁ? ይሄን ጠይቂልኝ ራህመት ካልሰማ። ስንት ጊዜ አሎ ስንት ጊዜ ነው የምትለው? ስንት ጊዜ ነው የተቀመጠው? ሳምንት 15 ቀን ስንት ጊዜ በይልኝ ማሪ። አንቺ ንገሪው እንጂ ጮክ ብለሽ እንዲሰማሽ። ይስማል የተቆራረጠ ነው። ከእናቱ ጋራ ስንት ጊዜ ተቀምጧል እያለች ነው። ከእናቱ አከየው ጋራ ወደ 5-6 ቀን አካባቢ አድሮ እንደዚህ ሆነ ሲሉኝ ያመጣው። ከዛም በላይ ያድራሉ ወዲ ወር ምናምን ብዬው 6 ቀን ኦኬ። አሁን እሷ እናቷን ጠይቃት መጣች። 6 ቀን እናቷ ጋር ተቀምጦ ነበረ። የአይምሮ ታማሚ ወንድሟ ሲመታው መታው ተብሎ ሲደወልልኝ ሄጄ ወሰድኩት ነው አይደል? የሱ ቃል መልስላት ማሪ። አንቺ እየደገምሽለት የኔ ላይ ሰማው ይችላል። ራህመት እኔ የምለውን እየደገምሽለት ሩቅ ስለሆነ ላይ ሰማው ይችላል። ያልኩትኝ ራህመት ስሚኝ፣ 6 ቀን እናቷ ቤት ተቀምጦ የአይምሮ ታማሚ ወንድሟ መታው ሲባል ተደውሎልኝ መታው ሲባል ሄጃ መጣሁት ነው አይደል ያለው? እንደዚህ ነው ወይ ያልከው ብለሽ አስረግጠሽ ታይቆም። ይሄው ማለሳለሽ ሰምቷል? ኦኬ
አሁን ራህመት አንዴ ጠይባ እናቷ ጋር ደውላ አረጋግጣ ትምጣና ስንት ቀን እንደተቀመጠ አረጋግጣ ትምጣና ከዛ ወደ ሁለተኛው ጥያቄ እሷ በሌለችበት ጥያቄ ለነገሩ ህዝቡ ስላለ ችግር ለመጠየቅ ይችላል። 6 ቀን ወይም ደግሞ መታው። እሺ ሁለተኛው ላኩልኝ አልኳቸው አላመጡልኝ። የሚያምጡልኝ ቆይ ኦኬ አንቺ ካርድ ልክ ሲያመጡልሽ ደውለሽ ጠይቂ ስንት ቀን እንደሆነ። እሱ 6 ቀን ብሏል። እሺ ያንን ብቻ ነው 6 ቀን ነው 3 ቀን ነው የሚለውም እናረጋግጠው። እሱ 6 ቀን ብሏል። ኦኬ እሺ ሁለተኛ የራህመት የጠይባ ጥያቄ ልጄ 7 ዓመቱ ነው እስካሁን ትምህርት አይማርም ለምን? ልጄ 7 ዓመቱ ትምህርት ለምን አይማርም? ትምህርት ገና ህፃን ስለሆነ ማለት ነው። መምህሩ ራሱ እያስተማረ ዝም ብሎ ነው ወጥቶም ይሄዳል። የዛኔ ሲቆጣውና ምናምን ሲያስፈራራው ቁጥጥ እያለ ወጥቶም የሚመጣበት ሰዓት አለና ብቻውን ያለ ተማሪ ሳይሰደድ እየወጣ ሲመጣብኝ መስመር ነውና መንገዱ የሚመጣበት ባጃጅ ይመታዋል ብዬ አሁን ትንሽ ነፍስ አዋቅት የሚያደርግ ብዬ እንትን ብዬዋለሁ። መስከረም ይደውለዋለሁ። ልጁ ቢማር ለእኔም ለእሷም ነው ጥቅሙ፣ ለእሷ ብቻ አይደለም። የ7 ዓመት ልጅ ነው ህፃን። የእሱ ጓደኛ የተማሩም እየቀሩም ነው ቁርአን ሀቡዬ እኮ የ7 ዓመት ልጅ ነው ህፃን 7 ዓመት አልሆነውም። ኦኬ እሺ ታዲያ ትምህርት መቼ ሊጀምር? መስከረም ይሆነዋል። አሁን መስከረም 7 ዓመት የሚሞላው። እሺ መስከረም ላይ 7 ዓመት ሲሞላው ትምህርት አንደኛ ክፍል ልታስገባው ነው? ጠይቂልኝ ራህመት። ትምህርቱ ለእኔም ለእሱም ነው፣ ለእሷንም እኔንም ነው። ካልተማረ የሚጎዳት ማለት ትምህርቱን አስገባዋለሁኝ። ሌላ ስለተጎዳይበት ነገር ታውራ። እሺ ሁለተኛው ጥያቄ መልስ መስከረም ላይ 7 ዓመት ሲሞላው አስገባዋለሁ። መስከረም ላይ 7 ዓመት 15 ቀን ያለው 15 ቀን ወር ይሄዳል ነው ያሉት ኮሜንቶች ያለው። መስከረም ላይ 7 ሲሞላው አንደኛ ክፍል አስገባዋለሁ። እሺ ሁለተኛ ጥያቄ ልጄ ስለኔ ምንም አይነት መጥፎ ነገር እንዲመከር አልፈልግም። ለልጄ ስለኔ መጥፎ ነገር ነው የሚመክሩት እያለች ነው። ስለዚህ ምን ትላለህ ኢብራሂም? ምን ይመክራሉ ማለት ለምሳሌ ልጄን ለምንድን ነው የማታወራኝ ስለው አታውራት እናትህን አታውራት ተብዬ ነው አለኝ። አታውሪ ብሎኝ ነው አለኝ። አታውራ አንተን አይደለም ሌሎች ልጆች ህፃናት የ8 እና የ9 ዓመት ህፃናት እናትህን አታውራ ብለውኝ ነው አለ። እና ያው ትልልቆች ሲሉ የሰሙትን ነው ብዬ ገምታለሁ ነው የምትለው። የና ተሱ ካለችበት ሀገር ወዲያ ሀገሯ የሚመልሳት የና ስራ እየሰራኝ ነው። ችግር የለውም። ለሷ ውሸት ተዋሽ የፈለገው ልጅ ደግሞ እንደዚህ አይነት ወግኛ ዋጋ ያገለኝ ነው ይመጣለሁኝ። እኔም ሀገሬ ነው። አይሰማም። ትንሽ ስልኩን አታርቂው ራህመት። አይሰማም። ቅርብ ነው። ምን አልክ? ለምን ማን ነው የሚመክረው ስለ እናቱ መጥፎ ነገር? ማን ነው ልጁን የሚመክረው ስለ እናቱ መጥፎ ነገር እያለች ነው? ትመክራላችሁ ወይ እናንተ ልጁን? አረ ምን የበለን ይሄ የራሷ ሀሳብ ነው። ምን የበለን አንድም ነገር የለንበትም። ምን የዛ አይነቱ ውስጥ የራሷ ችግር ነው። የራሷ የምታስበው እንኳን አሁን ተለያይተን አይደለም በአንድም እየኖርን እገሌ እኮ ይሄን ብሎኝ እያለ ተጎረቤት ራሱ ትልቅ ወለታ ማዘዘይ ድርቀት መሞከርና ሰውዬ ነው። እኔ ስለማውቃት ነው። እገሌ እነተማቸው አሁን እንደው ጥሩ አሁን እንደው ትክክለኛ ሴት ለባሏ ቢላት እንኳን ራሱ እገሌ ያለ ብሎኝ ብላ ማታ ሲመጣ ለወንዲ ለባሏ ትነግራለች? አይነገርም። ምን ራሱ መሞከረና ዝም ብላ ተረደርኩ ብላ ያላሏትን እገሌ ያበሉ እንዲህ አለኝ እኮ ታይሉሽን በመላ ሰዓት እኔ ጋር ጠብ ነው። ስለዚህ ይሄ የራሷ ጥርጣሬ ነው። መክረንም ተሆነ ያው ፈጣሪ ነው የሚያውቀው። እንዲሁም ዘመዶች ከኔ ብሶ
እሱ ሀገር ነው ያለው እንዳይከፋት እዛ ቢሆንልኝ ካለ ይዛርግ በጭራሹ ምዛርግላት እያሉ ነበር። ግን እኛ ወንድሟ ታማሚ ነው። እናቷም ወደ ሜዲያም ወደ ገበያም ሲሄዱ ያዙልኝ የሚሉ ሰው የላቸውም። ያንን ሳስብ ልጁ የሆነ ነገር ይሆናል እያልኩኝ 15 ወር እያደረ በሚመጣበትም ሰዓት እንደዛ ዝም ብዬ ሳንዴት ሲበላት እያልኩ በስጋት ላይም በሆነ እኔ እየጣልኩት አሁን ባለፈው ያ ነገር ሲከሰት ልጄን ይሻሉ አሁንም ልጄን ይስጠኝ ካለኝ ሰው ትስጠኝ ፈርሞ በልጁ ህይወት ፈርሞ ልጁን የሚቀበለኝ ሰው ትስጠኝ እሰጣታለሁ። በጣም ጥሩ። እሺ ስለዚህ ጠይባ አቤት ኢብራሂም ልጄን ስጠኝ ካለች ፈርሞ የሚረከበኝ ሰው ካለ ሰጣታለሁ ብሏል። ማንም የሚረከበው ፈርሞ? እሺ በቃ ያኔ አጎቴ ጋር እንግዲህ እነሱ አልሰሙም። ይሄንን እኮ አሁን እዚህ ቦታ ላይ መግባቴ እነሱ አልሰሙም። የራሴ ችግር ነው ያስገባኝ። ግን ልንገረውና ለሱ ካርዲስ ሞላ አውርቼ እሱ ጋር አነጋግረን በቃ ወደ እሱ እንዲያኖርልኝ እፈልጋለሁኝ። ምክንያቱም እኔ ዘመዶቼም ጋር አኖርልኝ አልልም እኮ። ማን ጋር ነው የሚያኖርልሽ? አጎቴ ጋር፣ የእናቴ ወንድም ጋር። የእናቷ ወንድም ጋር እንዲሆንላት ትፈልጋለች። ፍቃደኛ ነህ ኢብራሂም? የእናቷ ወንድም ጋር የሹማዋ ጋር እንዲሆን ትፈልጋለች። ልጁ ትፈልጋለህ እንትን ትላለህ ወይ? የእሱን ፍቃድ ይጠይቃለሁኝ። የእናቷ ወንድም ጋራ አጎቷ ጋር ልጁ እንዲሆንላት ትፈልጋለች። ጦይባ አይቻልም። እዛ ሄዲ ማላም ባኮ ነው ወዲያ ሀገር ጥሎ እኔንም እናቱንም አቶ ልጅ እንዲያድግ ነው እንዴ? አይቻልም። አይሄድም። በይኸው እናቷ ቤት ፈርሞ እንግዲህ እናቴማ አገር ጠይባ ታዲያ እውነቱን ነው እንዴ? ህግም እኮ የሚለው ምን ሆነሻል? ወይ እናት ወይ አባት ነው እንጂ ህግም የሚለው አጎትሽ ጋር ሌላ ማዶ እንዴት ነው የሚሄደው? ሌላ ነው የሚልሽ። ይቅርታ በወራችሁ ላይ ልገባ ነው። ጠይባ አዳምጪ። ሌላ ሀገር ነው እንዴ የምትይው? ሌላ ሀገር ከአባቱ ልቆ እናቱንም ሳያገኝ ይሄ ልጅ አባቱንም ሳያገኝ እንዴት ይሆናል? እሺ ከሱ የወጣ መጥፎ ነገር ማያስብ እኔ ልጄን በናፈቅኩበት ሰዓት ብቻ ልጄን አገናኘኝ ስለው እሺ ብሎ የሚያገናኘኝ ሰው ካለ ያኔ ስለ ነገር ምንም ከሆዱ አውጥቶ የሚጥል ሰው ማለት ነው። እንዲህ ተባብለን እንዲህ ብላ እንዲህ ብሎ የማይል ሰው ከነሱ ሰው ካላቸው ይመድቡና ልጄን ብቻ በመፈልግበት ሰዓት ያገናኘኝ። ኢብራሂም በተራ ተወራለህ፣ ዝም በል። በሱ ስልክ ሁለተኛ አልገባም። እኔ ሙቻለሁኝ ወይም ደግሞ የሆንኩላት ተባልኩት ነገር እውነት ነው ማለት ነው። እና አሁን በዘመር ስልክ ላግኝ ልጄ ነው የምልሽ። አማራጩ እንግዲህ ምን ልሁን? እናቴማ እንግዲህ እንትን ነው እዛም አካባቢ ያሉት የምታየው ለሱ ነው የሆኑት። ጠይባ አዳምጪ። እንዳየነው ጉዳዩን ከሁለት ወገን እንዳየነው ልጅሽ እናትሽ ጋር ነበረ። ራስሽን መስከረሻል። ደውለሽላት እዚህ ነበረ የአይምሮ ታማሚ ወንድምሽ ሲመታው እኔ ደበቅኩሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአይምሮ ታማሚ ወንድምሽ ይመታው ነበር። ስለመታው አባትየው መተው ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አርጋ አንቺን ስላላገናኘችሽ ነው። ይሄ ያንቺ ችግር ነው። ሁለተኛ ነገር ደግሞ አሁንም የአይምሮ ታማሚ ወንድምሽ ቤት ውስጥ እያለ ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድን ነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአይምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱን ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ እዛ አባቱ ጋር እንዳለ። በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብለን አንቺ ተረጋጊ። ባይሆን ስለ ነገር አውልቆ የጣለ ሰው ነገር ደግሞ ዲብላ እኔ ልጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚውት አድርጊ አንቺ ጠይባ። እሺ ራህመት ሚውት አይደለሽም? እሺ ኢብራሂም ቤት ውስጥ ካንተ ውጪ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? ኢብራሂም ከአንተ ውጭ እናንተ ቤት ስልክ ያለው ሰው አለ ወይ? ጥያቄ ነው። አለ። ማን? አብዱ የኔ ትንሽ ወንድም አለ። ያው በመስመር ነው። ኢሞ ምናምን የለውም። ኢሞ ምናምን የለውም። ለልጇ ስትል በመስመር ካርድ እየሞላች ደውላ በሳምንት አንዴ
ልጇን እደውላለሁ። እኔ የምፈልገው ድምጡን መስማቴን እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። እሺ ቆይ አንዴ ግን አልሰጠም አህመድ። ኦኬ ጨረስን። የጠይባ አራቱንም መልስ ተመልሶልናል። ያለው መፍትሄ ለልጁ ስልክ ግዢለትና በልጅሽ ደውዪ አለቀ። አይ የ7 ዓመት ልጅ ስልክ ያዝ። ምን ሆናችኋል እናንተ? 7 ዓመትም አልሞላውም። እሷ 7 ዓመት አለች እንጂ ገና መስከረም ነው 7 ዓመት የሚሞላው አለ አባትየው። መስከረም 7 ዓመት ሲሞላው አንደኛ ክፍል አስገባዋለሁ አለ። ስለዚህ ጥያቄዎቿ ጠይባ እዚህ ጋር ይዘን የሚፈልገው አለ። እሺ አንዴ ልጨርስና ይናገራል። ጠይባ ይዛ የመጣችው 4 ጥያቄዎች ነበሩ። አንደኛ የልጄን ድምፅ ከሰማሁኝ 2 ወር ሆኖኛል አለች። እሱም አዎ ትክክል ነው፣ 2 ወሯ ነው ከሰማች። ግን ልጇን እናቷ ቤት አድርጌላት ነበረ። መደወልና አለመደወል እናቷ ጋር የእሷ ፋንታ ነው ብሏል። አዎ እሷ ደግሞ እናቷ ጋር ያልደወለችበት እንግዲህ የእናቷ ስልክ አይሰራም ነበር። ገጠር ነው፣ እናትየው እድሜያቸው የገፋ ነው። አንዴ ስልኩ ቻርጅ ዘጋ፣ አንዴ ሸበካ የለም እያሉ በእናቷ ምክንያት አላገኘችም። ይሄ ደግሞ የእሷ ችግር ነው። ወደ ሁለተኛው ጥያቄ ልጄ 7 ዓመቱ ነው ግን ትምህርት ቤት እየተማረ አይደለም ለምን አለች። እሱ ደግሞ ምላሽ ምንድነው 7 ዓመት አልሞላውም ግን ትምህርት ቤት አስገብቼው እየጠፋ እየመጣ ባጃጅ እንዳይገጨው ተጨንቄ አስቆምኩትና 7 ዓመት ሲሞላው አንደኛ ክፍል መስከረም ላይ ላስገባው ነው ብሎ መለሰ። ሶስተኛ ጥያቄ ልጄ ስለኔ መጥፎ ነገር አይመከርብኝ አለች። ልጇ ስለሷ መጥፎ ነገር እየተመከረ አይደለም። ተመከረ የምትለው ነገር ካለ ማስረጃ ካላት ታቅርብ። ከዛ ውጭ ግን እዚህም እያለች እንደዚህ ሰዎች ስለሷ መጥፎ ነገር የሚያወሩ ይመስላታል ብሎ መለሰ። ማስረጃ የላትም ልጇ ለመመከሩ። እሷ ለምንድነው ማስረጃች ስንላትም የመለሰችው ምንድነው ልጄ ለምንድነው አታወራኝ ስለው አታውራ እያሉኝ ነው አለች። አታውራ ያሉትስ እነማን ናቸው ስንላት የ8 የ9 ዓመት ልጆች አለች። በህፃናት እሱን ልንጠይቀው አንችልም። 4ኛ ጥያቄ ልጄን እናቴ ቤት ውሰድልኝ ነው። እናቷ ቤት የአእምሮ ታማሚ ወንድም ስላላት እሱ እየደበደበው ስለሆነ የወሰደው እሱንም እሷ እናቷ ጋር ትናንትና ደውላ እውነት መሆኑ ስላረጋገጠች፣ እናትየው ግን የደበቀቻት ለሷ ለምንድን ነው እናት ስለሆነች በሰው ሀገር እንዳትጨነቅ የአእምሮ ታማሚ ወንድሟ ልጇን መምታቱን እናትየው የራሷ እናት ደብቃት ነው። ለምን በሰው ሀገር እንዳትጨነቅ ልጇ ብላ። ስለዚህ ለልጁ አደጋ ስለሆነ ከአእምሮ ታማሚ ጋር አንድ ቤት ውስጥ መኖር አባትየው ጋር የሚቀመጥ ነው። አጎቴ ጋር ውሰድልኝ ብላ ነበር። አባት በህይወት እያለ ልጅ አጎት ጋር ሌላ ሀገር የሚሄድበት ምንም አይነት ምክንያት ስለሌለ አባቴ ጋር አይሆንም ብሏል። እሱም ትክክል ነው። የአራቱንም ጥያቄዎቿ ተመልሷል። መፍትሄው ምንድን ነው ታዲያ ከተባለ ታናሽ ወንድም አለው። እሱ ጋር ዳይሬክት መደወል አልፈልግም፣ ራህመት በሌላ ነገር እንዳጠረጠረን እኔ አልፈልግም እሱ ጋር መደወል ብላለች። እቤት ውስጥ እንደዛ አይደለም። አልጠረጠራቸው የሚደዋወሉ እየተሳደበኝ ነው ሀቢባ በቃ ዋቴቨር ብቻ አትፈልግም። እሺ አንቺ ወጥተሻል ከጉዳዩ። አንቺ እንዳጠረጥሪ ሳይሆን እሷ ስለማትፈልግ ሰላም ስለማይሰማት ጥርጣሬያት ስለምትሰደበው ነው። ዋቴቨር ብቻ ስለማትፈልግ እሱ ጋር ዳይሬክትሊ መደወል። ቤት ውስጥ ከአንተ ውጭ ስልክ ያለው ሰው አለ ወይ ያልኩት፣ አዎ ታናሽ ወንድሜ ስልክ አለው ብሏል። ግን ኢሞ ምናምን የለውም ቀጥታ መስመር ነው ያለው ብሏል። ስለዚህ በሳምንት አንዴ ለልጇ ካርድ እየሞላች በሳምንት አንዴ ልጇን በልጇ ታገኛለች። ቆይ ዝም በል በወረፍ ኦኬ። የህዝቡ ጥያቄ ደግሞ እዚህ ጋር ኮመንት ላይ አባት ነው በገዛ ገንዘቡ ልጁን እያሳደገ ያለው ወይስ እሷ እየላከችለት ነው እያሉ ነው። ብር እየላከችልክ ነው የምታሳድገው ወይስ በራስክ ነው? ይህን ጠይቅልን ፕሊስ። ሰምሳታ አንዴ ብቻ ልካለኝ ለልብስ መልበሻ ብላ አንዴ ብቻ ልካ 500 ብር ሲተርፈኝ በቀር ያንኑም አሁን ጫማ ገዝቼበታለሁ። ጠቅላላ ልብሱን በየአይነት አልብሼ ፎቶ እየቀያየር ተነሳሁ ልኬላታለሁ። ይሄ የለም ካለኝ ከራህመት አለ መረጃው፣ ራህመት ትልክላችኋለህ። ያላከልኝም ካለኝ ማለት ነው። ኦኬ። ስለዚህ በ2 ዓመት ከ2 ወር ውስጥ እሷ ሳውዲ ሄደች። 2 ዓመት ከ2 ወር ነው ብላለች። በ2 ዓመት ከ2 ወር ውስጥ አንድ ጊዜ ብቻ ነው የላከችልክ ለልብስ ብቻ ነው የላከልህ?
አንዴ ቻፓ አይደለም ኢብራሂም አስታውሳ እንዴ ብቻ አይደለም ሁለቴ እያለ ነው። ሁለቴ ተፊት 3000 የሚሆን ምን አላውቅም ትዝም አይለኝ ብላለች እያለ ነው። ያ ሁሉም አለ ያኔ የደረሰኝ ሰንተኑ አህዋሎቹም ጋር ስለሚያይጠፋ ይጠየቃል። አብሽር እኔ ጋር ያለው እንኳን ቢጠፋ ያደረሰኝ እኔ ብር ስለወሰደ አይደለም ግን እንዲዋሽው አንዴ ብቻ ላኩኝ እንዴት ተባለ እንዳይሆን ነው እንጂ የኔ ለልጅ የማረገው ነገር አላነሳም። እሺ ማርና ባለፈው አነሳው ማንቺ ስትጠይቂ ነው ጠይባ እንዲያዳምጪኝ እሱ ሁለቴ ብሏል። ሁለቴ አንዱን ረስቶት ነበር ሁለቴ አለ። አንቺ ስንቴ ያልሽ? በቃ በቁጥር ተናገሪ። ሶስት ልክ ያለ አንንም ደግሞ ብልክ ምንድነው ለልጅ ነው ያልኩት። አንቺም ስትጠይቂኝ የልጅ ነው ያልኩት። አዎ ስንት ላክሽለት? እሺ ከዚህ በኋላ አትላኪ። አባት በቂ ነው ለልጅ። እሺ በቃ አይፈልግም አትላኪ። የላኩትንማ የመጀመሪያውም አለ ቁጥሩ የሁለተኛውም አለ የሶስተኛው ደግሞ ባለፈው ልብስ ግዛ ብዬ ላኩት ነው። ከዛ አንድ ጊዜ ደግሞ በሰው የሆነ ሩዝ መካሮኒ ምናምን ነገር እንደዛ አርጌ ልኬ ቆይ እኔ ለልጅ ወዲ ኋላ ብዬ አላቅም ግን ያኔ ወዲ ኋላ እንደምን እንዳይመስል ነው እንጂ ከተጣላም በኋላ ግን ተሰዳድበን እኔም ሰዲቤው ያው መቼም ያው ተናገርኩ በንዴት እንጂ ሰው አለበት ይናገራልና ተናገርኩ እንጂ እንድነሳ ፈልጌ አይደለም እኮ በቃ አትላኪ ያለሽ ከዚህ በኋላ አይፈልግም። አባት ለልጁ አንስ እሺ አልክም በቃ አልክም። ልብሱን ግን ልብስ ልካለሁኝ። ልብስ ካገኘው ልካለሁ። ልጅ እስከሆነ ልብስ ሌላ ቅያሬ ነገር ልካለሁ። ብር አልክም። ጎበዝ ብር እንዳትልቂ ልብስ ግን ላኪ። እንሂድ ጓደኞች ምናምን ስታገኝ ልብስም መጫወቻም የትምህርት ቤት ቦርሳም ጫማም ግዝት አድርገሽ ላኪ እሺ። ብር ግን አትላኪ እሺ። ተስማማ? ኦኬ ጥሩ። አሁን ወደ ራህመት ጥያቄ እንሂድ። ከዛ ኢብራሂም መናገር የሚፈልገው ነው። የራህመት ጥያቄ ኒካውን ያወረድክላት መቼ ነው ነበር? የራህመት ጥያቄ የዛሬ ስንት ዓመት ነው? ይሰማሃል? ኒካ ተታወረዳችሁ ስንት ጊዜያችሁ? ስንት ዓመት ሆናችሁ? ይሄ የራህመት ጥያቄ ነው የጠይባ አይደለም። ተናገር አታስታውሰውም ብላለች። ከራህመት ነው የመጣልክ ይሄ ጥያቄ ኢብራሂም። እሷ የልጅ ሀሳብ አለብኝ ስደት ላይ የቤተሰብ አስተዳዳሪ ነኝ ረስቼዋለሁ ብላለች። አንተ ራህመት ሐቋ እንዲወጣላት ከፈለክ አንተ ራስህ ተናገር። አታስታውሰውም አንተ? እኮ ራህመት ናት የጠየቀው ነው ያልጠየቅኩት። የእንትና ጥያቄ እኮ አይደለም ይሄ የጠይባ ጥያቄ መስሎክ ነው። የራህመት ጥያቄ ነው። እሱም አያስታውሰውም። ይሰማሃል? መቼ ነው የተፋታችሁ? ስንት ዓመታችሁ? ግን ነው የምትጠይቂኝ እንዴ? እየሰማችህ ነው። እሷ ናት እኮ እየጠየቀች ያለው እኔ አይደለሁም። እሷ ናት ጠይቃትም እንጂ በላይቴ ላይ ያገባች ያለው እሷም አለ ያገባብኝ እኔን ታይፈታን ያለው ስንት ዓመት አብረን ኑረናል፣ ስንት ዓመት ተፋተን ስንት ዓመት ኑረናልን የሚለውን ታውቃለህ። በእውነት ነው ማለት ነው ማሪ። እሱም የማያውቀው ከሆነ ጠይባ ትክክል ናት ማለት ነው እኮ ራህመት። እሱም የማያውቀውም ኒካ ያወረደበትን ጊዜ እሷም አታውቀውም። አንተ ተናገር። አምስት ዓመት እሷ ሶስት የመጨረሻ ፍች ነው። 5 ዓመት እና ሶስተኛውን ትትፋቱ ተመጨረሻው ፍች ተወለደችው ወዲያ ዲስ በቃቱ መጨረሻው ናቃሉ አራት ይሆን እንዲሆነ የፍች ወረቀቱ አላችሁ? ወራራ ኑረውታል። እሷም ይዛል እኔም ይዣለሁ። ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። እሱን ላክልሽና ነው የዛን ስማ ተገብቶኝ ነው እንትንም እንደገና አቃ ፍለጋ ፈልጉም ነው። ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሐቂ ኑራት ራህመት ሐቂ ኑራት ማወቅ አንችልም። አሁን ሀቡዬ ሐቁም እንዳለ ሆኖ ሁሉም እንዳለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ።
ቅድምም ሰምተሻል። አገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ ያለው ሁለተኛ ምንድነው? ጠይባ ነገር አታጋጊ በእናትሽ። አገር ስትገቢ ትቀበያለሽ ልጅ አለቀ። ሌላ ነገር አታጋጊ ተይው። እሺ ወደ ሁለተኛው ጥያቄ እኔ ራህመት ለምን ሚውት አረግሽ? ሚውት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚውት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የራህመት የጠይባ 4 ጥያቄዎች ተመልሶላታል። አለቀ። ያንቺ የመጀመሪያው ኒካ መቼ ያወረዳችሁት? ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም። ኦር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትሳፕ ነው የፍች ወረቀታችሁን መሰክራል ካለ ልከዋለሁ አልኩሽ። እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል? አላልኩም። ምንም ነገር አላልኩም። ህይወቴን ብትበጣ ነው ችግሩ። እየተቆራረጠ ሆነ ወጉ። ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔን እንደ ህይወቴ ለመበጥበጥ ነው የቆመችው። መቼ ነው በባህር ልምጣ ያልኳት? እሷን በኢቃማት መቼ ነው ውተጂ ያልኳት? ውሸት። አንድም ቀን ሽንኩርትት መቼ ነው ሽንኩርትት እሷ ጋር የተከልኩት መቼ ነው አብረን ሆነ? እሺ እኔም ብትዋሽ ያለያዩን ሽማግሌ ትክዳለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ ነው የተከላችሁት? ሽማግሌ ነው አፍልተን ልንተክል ነው ያልኩት። አፍልተን ልንተክል ነው ያልኩት። ይሄንን ከካደ ደግሞ ይጠይቁልኝ አለ። ይጠይቁለት ግን አይካዲ፣ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው ያወራሁት። ይሄ እኮ ሰው የሚያየው ነው። እንደው የዋህነቴን አትጠቀም ኢብራሂም ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 ዓመት ስመጣ ልቀልድም ይሁን ብለህ እንኳን በል ራህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሮ ስለማይኖርህ ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድን ነው ያልኩህ? ኧረ ተው ኢብራሂም፣ እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ የደወልክልኝ እሞ አይደለም በእርግጥ ብለህ ስትለኝ ኧረ ተው እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ስድብ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም ከኔ ጋር አለ። ግን ነው እንግዲህ የለም ሀቅ አንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ ነው እኮ ሁለተኛ ኢሞ ነው። ከዛ ወዲያ ምን ሰዳደብበት ነው ወላሂ አዳምጥ። በተራ ታወራለህ ደማ ስልኩ ተጠርቷል አላለም። ይሄ እኔ እንትን አይደለም። ግን አንቺ አለቅጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም። እሺ ግን ሀቅት አለ ችግር የለም። ምን አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው አላህ ዘንድ ነው እንትን የሚያገኘው። ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል። ምንም ችግር የለም። እኔ እኮ በዋህና ብዙ ተጎድቼበታለሁ። ስልኩ ደግሞ ተጠልፏል የሚሉት ያውቃል የሚሉት ያውቃል። ማረጋገጥ ይፈልጋሉ፣ እንነግረዋለን። ችግር የለም። ጠይባ የዛለት እኮ ላይ ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም ከሽንኩርቱ እኮ ነው ያልሽው። እኔ ውድ ሽንኩርት አፍልተን ሊታከል ነው ያልኩት። ሊታከል ያኔ እንኳን አላካፈለኝም እኮ ነው ያልሽው። አንድ እርሻ ታሳረሽ ሀቢባ። ሊታከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት። ለኔ ሌላው ይቀር እንደው 3000 4000 እንደው እንቺ ጫማና ልብስ አይባልም። የልጁ እናት እኮ ነኝ። ለልጁ ልብስ ገዝቶለታል። እኔ እንጃ ያው 100 ብር ይሁን ምናምን። እሺ ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ። አፍልታችሁ ነበር? አዎ። እሺ ያው ሽንኩርት አፍልተን ነበር። አንቺ ያልሆነ አላወራም ተሰን ነበር እያለች ነው። ካርድ አልቆብሽ ነው አይደለም? ሸበካው ነው። ማን ነገረው? ተፈው
እየዘጋው ወይስ እየዘጋው አይደለም? ደንበኛ አሁን ማግኘት አይችሉም። እና ሀቢባን እኮ ሪከርዷን እኮ ልኬልሻለሁ እኔ ጋር ስታወራ ማለት ነው። ይጠይቃል፣ ልብስ ይገዛለታል ምናምን እያለች እኮ ልኬልሻለሁ። አቡ በዋስታፕ እኔ በጣም ብዙ ልብስ አይገዛለትም አላልኩም። ራህማ ስለተለያየንበት ስለፍሉ ነው ያልኩት። ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበር ነው ያልኩት። አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው። 4 አመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው። ሪከርድሽ ደግሞ አዲያውንስ ቀለብ እንጂ ብለው ሰፍረውልኛ ቃሉ እኔ ተካስሻ ቃለሁ እንዴ አላውቅም። ራስሽ ብለሽኛል እየመጣ ልብስ ይገዛልታ ምናምን ብለሽኛል ያልነው። በዛ ምክንያት እኮ እኔ እኮ አሁን ለምን ተሰደብኩኝ፣ ለምን ክብሬ ተጣሰ፣ ለምን ተረገጥኩኝ፣ ለምን የዝቅዝቅ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው ያልኩት። አሚያንስ ሸበካ አለበት በ26 እንዲደውል ለጌቆ እንዲያልሽ በይው ደውልሽ አሁን ሸበካ እንዲያ ነው ጀመረ የገጠር ነው። አሁን መልስለት ጥያቄዋን። ፍልአፍልተናል እያለች ነው ያው ልክ ያለችው አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለኔ ነው ያለችው። ይሄን ግን ላንተ ማን ነገረክ? ይሄን ያለችው ላይቭ ላይ ነው። አንተ ቲክቶክ የለህም ሰው በምን አወቅ? ተካተል ነው ነው ሪካርዶን ልኬልታለሁ። ስክሪን ሪካርድ አድርገሽ ልከሽለት። እሺ ጥሩ። ስልክ መጠለፉንስ ታውቃለህ? ኢብራሂም ይሰማሃል? የሷ ጭራሽ አይሰማኝም። ስልክ መጠለፉን ታውቃለህ? እኔ እንደጠለፍኩት ታውቃለህ? ሞክ መጠለፉን ታውቃለህ? ጥሩ ካወቅ እሰየው። እሺ ሌላ ጥያቄ አለሽ ጠይባ? ሁለተኛው ጥያቄ ግን አልተመለሰም። በባህር ልምጣና ሳውዲ ተቀበይኝ አላልኩም እኮ እኔ ነኝ የምመልሰው ብሎኛል። ግን ምናርግ ማስረጃ የለም አላልኩም ማለት አዎ 2 አመቴ ከዚህ እንደመጣሁኝ ማለት ነው። 1 3 ወር 4 ወር እንደሰራሁ ነው። እሺ እና እንደዛ ሲለኝ እኔም ቀርሞ ብርም የለኝም ሲጀመር መጀመሪያ እሺ ብየው ነበር። ወላሂ አላህን እንደው እንትን ልበል እኔም እሺ ምን ችግር አለው አይዲያ እንደው ምን ከዛ ትዝ ሲለኝ ራህመት ጋር ግን ይካላቸው ምን ነው ይሆን ብዬ ጠየቅኩት በኢሞ ማለት ነው። አይ እንደው እኔም ልሰራ እሷም እዛ ትስራን የምሰራለሁ ብዬ ነው ምናምን ሲለኝ ከዛ ደጋ አይ ኢብራሂም አይሆንም ትዝ ሲለኝ እንደገና ሆንኩት ላረ እንደው ምን ብዬ እንደዚህ አላረግም አይሆንም ብዬ ስለው እሱ እንደገና እንትን አለኝ። አይ ቀርሞ ሲጀመር አንቺ ምናምን የልጅሽ አባት አይደለሁ እንደ ምናምን ብሎ ሲሰርበኝ አይሆንም ይሄ ነገር ምናምን ብዬ ተጣላን፣ በዛው ቀረ። ከዛም ወደዚህ እሱም አንስቶ አያውቅም። ያው ሌላ ነገር ነው የምንነጋገረው ማለት ነው እንጂ ብሎኛ መጀመሪያ ደግሞ እኔ መረጃውን ፈልገዋለሁ ሀቢባ። መረጃው ደግሞ ማለት ነው ዛሬ 2 አመት እንደውም ማለት ነው እንደውም በመስመር ነው መጀመሪያ በመስመር ነው የደወለው። እኔ ግን በእኛው ብለሽ ቆየ ጦይባ ጠፍቶብኛል መረጃ ሀቢብቲ። እንኳን ያን የዚህ እናንተ ጋር ተሰዳደብኩበት ጠፍቶብኝ ነው እኮ ተቸገርኩት እንጂ ያለ ማስረጃ ተቀባይነት የለውም። ጨርሰናል ይሄን ጉዳይ። ወደ ሁለተኛው ጉዳይ እንጂ ለኔ የሚጠቅመኝ ነገር የለም። ግን እሷ እንደው እንትን ብላ ስትል ችግር የለውም የዛ ጊዜ ያረግ ነበር ነው ያልኩት። እሷ ግን በእቻ ተነሳ ነገር የኮረኮረ አሁንም ልጅና እንትን ለማለት ነው እንጂ ለሌላ አይደለም። ሀቢባ እኔ የባሌ ሀገር ያልኩበትን ኮሜንት ልትልሻለሽ። እሷ ናት የደረሰችብኝ። አሁን መልሳ ሁለታ እኔ ደርሼባታለሁ ይቅርታ ብላ ስታበቃ ይሄው እሷ ናት የደረሰኝ ቢስት። ኧረ እኔ ለእሷ ላይ ሆኖ እኔ እንኳን ብሳደብ 1 ቀን ተሳድቤ ሁለተኛ ቀን ሆዴ ባዶ ነው ሀቢብቲ። ይኸው እነዛ ልጆችና አንቺ የሰደባችሁኝ እንኳን ሜሴጅ ተስልኬ የለም ወላሂ ተስልኬ የለም ልንገርሽ። ሮመዳን ላይ ልማርጌው ማለት ነው። እንዴ ኢብራሂም እንጠይቀው መቼ ነው ራህመትን ያወካት በይልኝ። እንዴ ራህመት የማይሰማ እኔ ጋር የማይታወቅ ነው። መቼ ነው ኢብራሂም መልስላት።
ኢብራሂም ይሰማ ያው የተዋወቅንበት ቀን ቀኑና አመቱም ቢሆን ችግር የለውም። ይዛል የተዋወቅነው የት ነው እንዴት ነው? ጦይባስ ጋራ ኒካ ነበራችሁ የለችሁም? የለንም። እሷ ጋር ተለያይቼ አመት አድሬያለሁ። አይደለም የተጋባንበትን ሳይሆን ያልኩህ መጀመሪያ መዲና ምላሽ የተገናኘውን ያልኩህ የዛኔ አንድ ፍች ፈትቻታለሁ ብለህ የጠየከኝ እየነገርሽው ነው። እንዴት አለ ፈትቻት ነበር የጠየኩሽ። አልሆነም። ትንገረው ነግራውም ቢሆን እኮ ችግር የለም። ነግሬው እስካሁን ተመካክረን ቢሆን እንደዛ አይልም። ቆየ መሆናችሁ ነው ነው አይደለም። አንቺ አሁን ስለማይሰማው ነው የነገርኩት። እሺ ጥያቄ እናንተ ከተዋወቅን ስንት ዓመት ሆነ? አንቺ ያገባሽ ከኔ በኋላ እንዲሆነ እኔን እያወራ እኔን አግብቶ መስመር ስለሆነ እየተበላን ነው ሀቢባ። ያኔ አንድ ሰው ዝም ብሎ በየተራውሩ ጦይባ ስሚ ሀቢባ፣ ጦይባ የኒካ የፍቻ ወረቀቷን እሷም ትላክልሽ እኔም ደግሞ ልክልሻለሁኝ። ምን ቀን እንዴት ተሳሰርን ሽማግሌዎችም ቢሆን ይቀርባሉ። ይሄ እኮ ችግር የለውም። እሺ ይኸውልሽ መቼ ነው ስንት ዓመት ሆነን ከተዋወቀን ብቻ በይው። ስንት ዓመት ሆኖናል አንተና እኔ ተተዋወቅን? መጀመሪያ ነው ወይስ የመጨረሻው የምትይው? የመጀመሪያ ተዋወቃችሁ። አንቺ አወራሽው ነው ዓመቱን ራሷን አስተውሰው። መዲና ካገባች አስተውሳለሁ። የመዲና ካገባች አላስታውስም። እኔ አላስታውስም። ድሮ በእሷ ላይ በእኔ ላይ ነው ለምትለው ነገር እሷን ፈትቼ እንኳን ይሆን አውርጄ መጨረሻውን ኒካ አውርጄ ዝም ብዬ አመት አድሬያለሁ። አንቺ ጋር ራሱ እንትን ሳንል ማለት ነው ሳንተዋወቅ አመት አድሬያለሁ። ከዛ አመት ካደርኩ በላይ ነው አንቺ ጋር የተዋወቅነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው። ኖ የመጀመሪያ ተዋወቃችሁ ካብላት የተዋወቃችሁት የመዲና ሰርግ መቼ ነው? መዲና መቼ ነው ያገባችሁ? ቢያንስ እኔ አሁን 5 ዓመት እዚህ ተመጣሁ 6ኛ ነኝ ይዣለሁ። ቢያንስ 6 ዓመት